እሺ ጋይስ እንዴት ናችሁ? እንግዲህ እኔ ያለሁላችሁ እንደተጠፋፋን አውቃለሁ። ያው ሰሞኑን ትንሽ ቢዚ ስለነበርኩ ነው። ያው መቼም ፌመስ ስትሆን ብዙ የሚያስጨንቁ ነገሮች ይኖራሉ። ለማንኛውም ዛሬ እንዴት ዩቲዩብ ላይ የለቀቃችሁትን ቪዲዮ እይታ እንዲኖረው ወይም ደግሞ ሰዎች ጋር እንዲደርስላችሁ ማድረግ እንችላለን የሚለውን እናያለን። ያው አውቃለሁ እናንተ አሁን ልታሾፉብኝ ትችላላችሁ። እሱ እንደዚህ ትንሽ ቪው ኖሮት ምናምን እንዴት እኛ እንዲመክረናል ልትሉ ትችላላችሁ። ነገር ግን ይሄ ለጀማሪዎች ነው ያልኩት። ለጀማሪዎች በጣም አሪፍ ነው። ጀማሪዎች ትንሽ ቪው አግኝታችሁ ተስፋ ወዲያው ትቆርጣላችሁ። ግን እንደዚህ መሆን የለበትም ማለት ነው። ለጀማሪዎች ነው ይሄን ቪዲዮ የምሰራው ማለት ነው። ከዚህ በፊት እንግዲህ ሊዮ ሜሲ እና ጌዲዮን ሰለሞን የሚባሉ ቤተሰቦች ቪዲዮ እንደተመቻቸው ነግረውኝ ነበር። ከዚህ በፊት የነበረው ቪዲዮ አመሰግናለሁ። እናንተም ሀሳቦቻችሁን በዚህ ቪዲዮ ላይ በመግለጽ ኮሜንት ላይ በመጻፍ በቀጣይ ቪዲዮ ስማችሁን አራት ሰው በቪዲዮ መጀመሪያ ላይ እናገራለሁ። ወደ ቪዲዮ። እሺ ጋይስ እንግዲህ ያው እንደ ጀማሪ እናንተ ዩቲዩብ መጀመሪያ ላይ ወይም ደግሞ ፊት ለፊት ገልጽ ላይ ቪዲዮአችሁን ማየት ወይ ላይ ተጠበቅባችሁ ይችላል። ካልመጣላችሁም እንዳደነግጡ፣ ምክንያቱም ብዙ ቪዲዮ ያለ የናንተ ሊመጣ አይችልም። ነገር ግን ሰጀስቲድ ቪዲዮ ወይም ደግሞ የሚመከሩ ቪዲዮዎች ላይ ይመጣላችኋል። ሰጀስቲድ ቪዲዮ ማለት ከምታዩት ቪዲዮ ጎን የሚመጣው በላፕቶፕ ከሆነ በስልክ ደግሞ ወደ ታች ጋር የሚገኘው ፓርት ማለት ነው። እናንተ እሱ ላይ ነው እንጂ መምጣት የምትችሉት እንደ ጀማሪ ወዲያው ፊት ለፊት ገልጽ ላይ መምጣት አትችሉም ማለት ነው። ስለዚህ ዛሬ የምናየው እንዴት ሰጀስቲድ ቪዲዮ ላይ ቪዲዮአችሁን አስተካክላችሁ እንዲመጣ ማድረግ ትችላላችሁ የሚለው ነው ማለት ነው። እና በጣም ይሰራል ማለት ነው። ትክክለኛ እኔ ራሱ በቪዲዮቼ ላይ ሞክሬዋለሁ ማለት ነው። ወደ መጀመሪያው ሀሳብ፣ አንደኛ ልትሰሩት ካሰባችሁት ቪዲዮ ጋር የሚመሳሰል ብዙ ቪው ወይም ደግሞ ታዋቂ የሆነ ቪዲዮ ፈልጉ። የመጀመሪያው ከናንተ ቪዲዮ ጋር የሚመሳሰል ታዋቂ ቪዲዮ ፈልጉ ነው። ለምን ካላችሁኝ፣ ምክንያቱም ሁሉ ጊዜም ቢሆን ሰዎች አንድ ቪዲዮን ካዩ በኋላ ሌላ ተመሳሳይ ቪዲዮ ማየት ይፈልጋሉ። ለምሳሌ አሁን በራሳችሁ እናንተ አሁን አንድ ሪያክሽን ቪዲዮ አይታችሁ ሌላ ሪያክሽን ሲመጣላችሁ እሱ መንካት ትፈልጋላችሁ። ያው እኛ ሀገር ውስጥ አሁን አብዛኛውን ጊዜ ሪያክሽን ነው። ስለዚህ ሪያክሽን ብቻ ነው የምናየው ማለት ነው። እናንተ ግን አሪፍ ሀሳቦችን ይዛችሁ ከመጣችሁ ዩኒክ የሆኑ ሀሳቦችን የመታየት አቅሙ ሊኖራችሁ ይችላል ማለት ነው። ከዛ እንዴት ታዋቂ ቪዲዮ ማግኘት እንችላለን ከሆነ ጥያቄያችሁ ደግሞ ያው እንግዲህ ዩቲዩብ ሰርች ላይ ገብታችሁ መፈለግ ነው የምትሰሩትን ቪዲዮ። አሁን ለምሳሌ how to get more views ምናምን ከሆነ እንደዛ ብላችሁ ሰርች ታደርጉና ያገኛችሁትን ብዙ ቪው ያለውን እሱን መርጣችሁ ከሱ ጋር አሁን ወደታች ምነግራችሁ ነገሮች ታደርጋላችሁ ማለት ነው። ሁለተኛው ደግሞ ጋይስ እንግዲህ ያው ተቀናቃኝ ቪዲዮ ካገኛችሁም ደግሞ እናንተ ልትሰሩት ካሰባችሁት ቪዲዮ ጋር ብዙ ቪው ያለውን ሰው ካገኛችሁ በኋላ ከሱ የተሻለ ትልቅ ቪዲዮ ለመስራት ሞክሩ። ያው እንግዲህ መጀመሪያ ላይ ያልኩት ተቀናቃኝ ቪዲዮ ካገኛችሁ በኋላ ከተቀናቃኛችሁ የተሻለ ቪዲዮ ስሩ። እንግዲህ ያው ሁላችሁም እንደምታውቁት ዩቲዩብ ኤክስፔክትድ ዋች ታይም ወይም ደግሞ የሚጠበቅባችሁ የእይታ ጊዜ አለ የሚባል ነገር አለው። ይህ ማለት ዩቲዩብ ሰዎች ለምን ያህል ጊዜ ቪዲዮአችሁን እንዳዩላችሁ ያውቃል ማለት ነው። ለምን ያህል ጊዜ ለምን ያህል ደቂቃ ሰዎች ቪዲዮአችሁ ላይ እንደቆዩ ያውቃል። እና ዩቲዩብ ደግሞ ቪዲዮአችሁ ሰዎች ለብዙ ጊዜ ካዩት ቪዲዮአችሁን ፕሮሞት ወይም ደግሞ እንዲታዩላችሁ ያደርጋል። ሰጀስትድ ቪዲዮ ላይ ቪዲዮአችሁን ያመጣሉ ማለት ነው። ሰዎች እንዲያዩት ያደርጋል። ከዛ ከታዋቂው ቪዲዮ ጎን ለጎን እንዲታይ ያደርጋል። ለምሳሌ እናንተ በመጀመሪያ ቪዲዮአችሁ የሰራችሁት ቪዲዮ ለአንድ ደቂቃ ታየላችሁ እንበል። በቀጣይ የለቀቃችሁ ደግሞ 3 ደቂቃ ቢታይላችሁ ይህን ቪዲዮ ዩቲዩብ ፕሮሞት ያደርገዋል። ከአንደኛው ደቂቃ ይልቅ የ3 ደቂቃ የሆነውን ቪዲዮ ፕሮሞት ያደርገዋል። ይህ ለማግኘት ደግሞ አሪፍ ሰዎች የሚስብ ነገር ስሩ። እንዴት ሰዎችን ልንስብ እንችላለን ካላችሁኝ፣ የመጀመሪያው አሪፍ መግቢያ ወይም ደግሞ ኢንትሮ ስሩ። አሪፍ መግቢያ ወይም ደግሞ ኢንትሮ ስሩ ምስል ዩቲዩብ ጋዜጣ ያወጣልና ወይም ደግሞ መግለጫ የሚያወጣቸው ነገሮች አሉ። አሁን ያነባለሁ፣ በጣም አንባቢ ነኝ፣ ጉራም አይደለም። ዛሬ እንደተናገሩት የመጀመሪያዎቹ 15 ሰከንዶች ሰውን የመሳብም የመጣልም አቅም እንዳለው ተናግሯል ማለት ነው። አዎ የምሬን ነው፣ እየዋሸሁም አይደለም። እንዴት እንስባለን ካላችሁ ሰዎችን በመጀመሪያ 15 ሰከንዶች ላይ
ምን እንደምታሳያቸው ንገራቸው በቪዲዮ እንደ መግቢያ ማለት ነው። ያው መጽሐፍ ወይም ደግሞ ምናምን ስታነቡ መግቢያ ይኖራል። መግቢያ ማለት ሙሉ መጽሐፍ በትንሽ ቃላት አጠቃሎ ሚዝ ማለት ነው። እናንተም እንደዚህ ታደርጋላችሁ ማለት ነው። እንደ አንዳንዱ የቤተሰብ ታሪክ ከምትናገር ይሻላል መግቢያ ላይ ቪዲዮን ትናገራለህ የሙሉ ሀሳቡ ማለት። ስለዚህ ሰው በዛ ሀሳብ አትራክት ይደረግና ሙሉን ቪዲዮ ያየዋል ማለት ነው እስከ መጨረሻው ማለት ነው። ስለዚህ የአሪፍ መግቢያ ቪዲዮ ስሩ ማለት ነው። ሌላኛው ደግሞ የተሻለ ቪዲዮ ለመስራት ደግሞ ሁለተኛው ረጅም ቪዲዮ መስራት ነው። ረጅም ቪዲዮ ምን ጊዜም ቢሆን ረጅም ቪዲዮዎች አጭር ቪዲዮዎችን የማሸነፍ አቅም አለው። ይሄው እንግዲህ በሰውነት በትክክለኛው መረዳት እንችላለን። ያው አጭሮች አዝናለሁ፣ ግን ረጃጅም ሰዎች አጭርን የመምታት አቅም አላቸው አይደል? አጭሯ ምንም እንትን ተፍ ብትልም አንድ ቀፍ ቢያደርጋት ትመታለች ማለት ነው። ስለዚህ ረጅም ቪዲዮ ለመስራት ሞክሩ ከተቀናቃኞቻችሁ የተሻለ። ዩቲዩብ ሰዎች ደግሞ ቪዲዮ ላይ የሚያቆይ ከሆነ ቪዲዮን ይወደዋል ማለት ነው። ይህን ደግሞ ማድረግ የሚችለው እንግዲህ ረጃጅም ቪዲዮዎች ናቸው ሰዎችን በብዙ ሰዓት አቆይተው መያዝ የሚችሉ ማለት ነው። እንዲሁም ረጅም ቪዲዮዎች ደግሞ ትልቅ ኤክስፔክትድ ዋች ታይም ይኖራቸዋል። ለምሳሌ አሁን ቪዲዮአችሁ 3 ደቂቃ ከሆነ እና ሙሉን ሰዎች ቢያዩላችሁ መቼም አይፈጠርም እርግጠኛ ነኝ። ምክንያቱም ማንም ሰው ሙሉ ቪዲዮን አይም እርግጠኛ ነኝ። ስለዚህ ኤክስፔክትድ ዋች ታይም 3 ደቂቃ ሆነ ማለት ነው። ግን አሁን ለምሳሌ ቪዲዮአችሁ 10 ደቂቃ ሆነ እንበል፣ ቢያንስ ግማሹን አንድ ሰው ግማሹን ቢያይላችሁ እስከ 5 ደቂቃ ድረስ ቢያይላችሁ ኤክስፔክትድ ዋች ታይማችሁ ስንት ሆነ ማለት ነው? 5 ደቂቃ። ስለዚህ ከ3 ደቂቃ የበለጠ ሆነ ማለት ነው። ስለዚህ አጭሩን ረጅሙ አሸነፈ ማለት ነው። ይሄ ነው ማለት ነው። ለምሳሌ አሁን ካያችሁት እኔ ስለ ቪዲዮ ኤዲቲንግ አፖች የሰራሁት ቪዲዮ ነበር እና እኔ የወሰድኩት እንደተቀናቃኝ ይሄን ነበር። እንደምታዩት 1.4K ቪው ነው ያለው እና እኔ ደግሞ አሻሽዬ ለማቅረብ እና እንደምታዩትም እዚህ ጋር 9 ደቂቃ ከ47 ሰከንድ ነው ያለው እና እኔ ይሄንን አሻሽዬ ማቅረብ ፈለኩና ከዚህ የተሻለ ደቂቃውንም አብዝቼ አመጣሁት ማለት ነው። ከዛ ግን ያው እንደምታዩት ደግሞ የኔ የለቀኩት ደግሞ 20 ደቂቃ ከ33 ሰከንድ ነው። ያው በጣም ቪው ደግሞ በልጬዋለሁ እንደምታዩት ነው። አረ ሰዎች ግን ፕሊስ ምንድነው እያያችሁኝ አይደለም? ሰብስክራይብ እያደረጋችሁ አይደለም? ያው እንዲህ እስኪለቀቅብኝ ድረስ እኔ ግን እውነት ማየው መከራ ብታውቁ በጣም ታዝኑልኝ ነበር። እኔ እንደምታዩት 20 ደቂቃ ከ33 ነው፣ ግን የመታየት አቅም አለው ማለት ነው። ፊት ለፊት ላይ ያልመጣበትን ምክንያት እነግራችኋለሁ ማለት ነው። ምክንያቱም ሰርች ያደረኩት ርዕስ ስለማይመሳሰል ነው። ቤስት ቪዲዮ ኤዲቲንግ አፕ ብዬ አስተካክየው በስነ ስርዓት መጥቶልኛል ማለት ነው። ተጨማሪ ነገሮች ደግሞ አሉ፣ ሌሎች ሰዎችን የመሳብ አቅም ያላቸው። አሁን ለምሳሌ ክላሲካሎች ቀልዶች መናገር በመሀል እኔ አሁን የሚገርም ቀልደኛ ነኝ። እየሳቃችሁ እንደሆነ አውቃለሁ ማለት ግን እያስገደድኩ ነው ማስቃችሁ። ያው እንግዲህ ቻሉት እና ክላሲካሎች መጨመር፣ የካሜራ አንግል አሁን ለምሳሌ ተቃራኒያችሁ ውጪ ከተቀረጸ እናንተ ቤት ትቀረጻላችሁ። እሱ ደግሞ ያው ሳሎን ውስጥ ከተቀረጸ እናንተ ደግሞ ወጣ ብላችሁ አየር እየተናፈሳችሁ አስፓልት መሀል መቀረጽ ማለት ነው። ስለዚህ እነዚህ ሁላ ታረጉና ቪዲዮ በስነ ስርዓት ይሰራላችኋል። ካልሰራ ደግሞ እኔ ተጠያቂነቱን ወስዳለሁ ማለት ነው 100% የምሬን ነው። እኔ እንደ ጀማሪ እኔ አሁን በደንብ ቪዲዮ እየወጣልኝ ያለው ነው ትንሽ ቪዲዮ ስለለቀቅኩ ነው፣ እንዲሁም ደግሞ ጀማሪ ስለሆንኩ ነው። እናንተ ደግሞ ከዚህ በላይ በደንብ ስሩ። እኔ ያው ስራ ስላለብኝ ለዛ ነው ማለት ነው። ሶስተኛና የመጨረሻው ቪዲዮአችሁን አስተካክሉ ወይም ደግሞ ኦፕቲማይዝ አድርጉ። ማስተካከል ያለባችሁ ነገሮች አሁን ዋናው ነገር ይሄ ነው። ቪዲዮአችሁ ሰጀስትድ ቪዲዮ ላይ እንዲመጣ ወይም ደግሞ እንዳይመጣ የምታደርጉበት ዋናው ነገር ይሄ ነው። አብዛኛው ሰው ታይትል ዝም ብሎ የራሱን ሰጥቶ ይሄዳል፣ እንደ ጀማሪ ማለት ነው። ታዋቂ ከሆናችሁ የፈለጋችሁትን መስጠት ትችላላችሁ። ነገር ግን እንደ ጀማሪ ተመሳሳይ ወይ ደግሞ ከሰው መኮረጅ አለበት ግዴታ፣ አለበለዚያ አትታወቅም ማለት ነው። ከታዋቂ ቪዲዮዎች ጎን ለመምጣት ያግዛቸዋል። እንዴት ካላችሁኝ ቃላቶችን መኮረጅ ወይም ደግሞ ርዕሶችን። እንግዲህ ያው እንደምታውቁት ዩቲዩብ አብዛኛውን ጊዜ ርዕሳችንን
በማንበብ ከርዕሳችን ጋር ተመሳሳይነት ካላቸው ነገሮች ጋር ቪዲዮአችንን አብሮ ይደረድራል። ስለዚህ ርዕሳችንና ዲስክሪፕሽናችሁ ከሰው መቆረጥ አለባችሁ። ይሄ ምንም ኃጢያት አይደለም። ድጋሚ ደግሞ ኃጢያትም አይደለም ብያለሁ ቀደምም። ይሄ ያው ስራ ፈጣሪነት ኢንተርፕረነር እንለዋለን ማለት ነው። ያው እንደኔ ፌመስ እስክትሆኑ ድረስ አይዲያ መቆረጥ አለባችሁ ማለት ነው። አለበለዚያ ቪዲዮአችሁ ምንም ሊወጣላችሁ አይችልም ማለት ነው። አሁን ለምሳሌ ላሳያችሁ። አሁን ለምሳሌ ነው ኢንስታግራም ላይ የሰራሁት ቪዲዮ አለ ማለት ነው። እሱ አሁን እንግዲህ እንደምታዩት ብዙ ቪው አለው፣ 59 ቪው አለው። ግን ይሄን ቪዲዮ ብነካው የኔ ሰጀስትድ ቪዲዮ አይመጣም። ለምን ብትሉኝ ርዕሳችን አይመሳሰልም ጭራሽ እንደምታዩት ማለት ነው። how to increase followers and likes on Instagram ነው። እሱ ደግሞ አትጌት 50,000 ነው ይላል። ብነካው እንደማይመጣ እርግጠኛ ነኝ። ለምሳሌ ነክቼ ላሳያችሁ ካላችሁ፣ ምክንያቱም ርዕሳችን ምንም አይገናኝም ማለት ነው። እኔ በስህተት ነው ስላላወቅኩ ነው። ኢንስታግራም አካውንት ክፈት ነው። ያው እንግዲህ እንደምታዩት የኔ ቪዲዮ ጭራሽ የለም። ምክንያቱም ያው ርዕስ ስለማይመሳሰል ማለት ነው። ግዴታ ርዕስ ማመሳሰል አለባችሁ ከተቀናቃኞቻችሁ ጋር ማለት ነው። ነገር ግን የኔ ቪዲዮ የሚመጣው እዛው እንትኑ ጋር ነው። ያው እንግዲህ እንደምታዩት ፊት ለፊት ገጽ ላይ ግን አለ። አንደኛ ረጅም ነው ቪዲዮ እንደምታዩት 10 ደቂቃ ከ30 ሰከንድ ነው። ርዕሴም ለየት ይላል። ያው ኢናማሪክ ብዬዋለሁ። ለዚህም ነው ፊት ለፊት ገጽ ላይ ያመጣው። ቪዲዮን ገብታችሁ እዩት፣ በጣም የሚገርም ነው። ሁሉንም ቪዲዮዎችን እዩልኝ፣ አበረታቱኝ። እንግዲህ ለማንኛውም በጣም ነው የምወዳችሁ። እናንተም ደግሞ እንደምትወዱኝ እስቲ በላይክ እና ሰብስክራይብ በማድረግ እናንተ ግን እውነት የምር ምንም እያረጋችሁ አይደለም። እኔ እንዲህ መከሬን በልቼ ነው ማመጣላችሁ ቪዲዮ። ነገር ግን እናንተ ምንም በቃ ላይክ እና ሰብስክራይብ እያረጋችሁ አይደለም። ቤተሰቦች የትኛው አይዲያ ወይም ደግሞ ከነዚህ ውስጥ ካቀረብኩላችሁ ውስጥ የትኛው በደንብ እንደተመቻችሁ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ ላይ ፊት ለፊት ገጽ ላይ ስማችሁን እናገራለሁ ማለት ነው። በቀጣይ ደግሞ በቀጣይ የምሰራው ቪዲዮ ደግሞ እንዴት ቪዲዮአችሁ አሁን ለምሳሌ እንደዚህ ሰርች ስታረጉ ፊት ለፊት ላይ እንዲመጣላችሁ ማድረግ ይቻላል የሚለውን በቀጣይ እሰራላችኋለሁ። ላይክ እና ሰብስክራይብ አድርጉ። እወዳችኋለሁ።